ስሙ በሕይወት መጽሐፍ ያልተጻፈ በገዳምህ በደብረ ሊባኖስና በስምህ በታነጹ አብያተ ክርስቲያናት አይቀበርም። በበዓልህ ቀን ሥጋዬን ደሜን የተቀበለውን ስማቸው ከተጠራው ገድላቸው ከተነገረው ከቅዱሳን ልጆች ጋር እደምረዋለሁ። ስምህን የሚጠራ መታሰቢያህን የሚያደርግ እስከ 10 ትውልድ ድረስ እምርልሃለሁ ብሎ ጌታችን ታላቅ ቃል ኪዳንን የሰጣቸው ሐዲስ ሐዋርያ ኢትዮጵያዊ ሱራፊ አቡነ ቅዱስ ተክለ ሃይማኖት ዛሬ ግንቦት 12 ቀን ከአረፉ ከ57 ዓመት በኋላ የሥጋቸው ፍልሰት የተደረገበት ዓመታዊ በዓላቸው ነው። በዚህች ቀንም የአቡነ ተክለ ሃይማኖት ልጅ ነኝ ጻድቁን ወዳቸዋለሁ የሚል ሁሉ ወደ ገዳማቸው ወደ ደብረ ሊባኖስ ሄዶ በዓላቸውን በደስታ ያከብር ዘንድ ለአባ ሕዝቅያስ በራእይ ተገልጸው አዘውታል። በዓላቸውን ለማክበር የተሰበሰቡ ልጆቻቸውንም ከመላእክት አለቃ ከቅዱስ ሚካኤልና ከልጃቸው ከአቡነ እጨጌ ፊልጶስ ጋር መጥተው እንደሚባርኳቸው ቃል ገብተዋል። ዳግመኛም ምሕረት የማይደረግለት ሰው ዜና ገድልሽን አይሰማም ብሎ ጌታችን ቃል ኪዳን የሰጣት ኢትዮጵያዊቷ እናታችን ቅድስት ክርስቶስ ሰምራ ዛሬ ግንቦት 12 ቀን ዲያብሎስን ከአምላኩ ልታስታርቅ ወደ ሲኦል ሄዳ ጎትቶ ሊጥላት ቢሞክርም በተሰጣት አምላካዊ ኃይል ድል ነስታው ጠባቂ መልአኳ ቅዱስ ሚካኤል እየተራዳት ብዙ እልፍ ነፍሳትን ከሲኦል ያወጣችበት ዓመታዊ በዓሏ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን። ስሙ በሕይወት መጽሐፍ ያልተጻፈ በገዳምህ በደብረ ሊባኖስና በስምህ በታነጹ አብያተ ክርስቲያናት አይቀበርም። በበዓልህ ቀን ሥጋዬን ደሜን የተቀበለውን ስማቸው ከተጠራው ገድላቸው ከተነገረው ከቅዱሳን ልጆች ጋር እደምረዋለሁ። ስምህን የሚጠራ መታሰቢያህን የሚያደርግ እስከ 10 ትውልድ ድረስ እምርልሃለሁ ብሎ ጌታችን ታላቅ ቃል ኪዳንን የሰጣቸው ሐዲስ ሐዋርያ ኢትዮጵያዊ ሱራፊ አቡነ ቅዱስ ተክለ ሃይማኖት ዛሬ ግንቦት 12 ቀን ከአረፉ ከ57 ዓመት በኋላ የሥጋቸው ፍልሰት የተደረገበት ዓመታዊ በዓላቸው ነው። በዚህች ቀንም የአቡነ ተክለ ሃይማኖት ልጅ ነኝ ጻድቁን ወዳቸዋለሁ የሚል ሁሉ ወደ ገዳማቸው ወደ ደብረ ሊባኖስ ሄዶ በዓላቸውን በደስታ ያከብር ዘንድ ለአባ ሕዝቅያስ በራእይ ተገልጸው አዘውታል። በዓላቸውን ለማክበር የተሰበሰቡ ልጆቻቸውንም ከመላእክት አለቃ ከቅዱስ ሚካኤልና ከልጃቸው ከአቡነ እጨጌ ፊልጶስ ጋር መጥተው እንደሚባርኳቸው ቃል ገብተዋል። ዳግመኛም ምሕረት የማይደረግለት ሰው ዜና ገድልሽን አይሰማም ብሎ ጌታችን ቃል ኪዳን የሰጣት ኢትዮጵያዊቷ እናታችን ቅድስት ክርስቶስ ሰምራ ዛሬ ግንቦት 12 ቀን ዲያብሎስን ከአምላኩ ልታስታርቅ ወደ ሲኦል ሄዳ ጎትቶ ሊጥላት ቢሞክርም በተሰጣት አምላካዊ ኃይል ድል ነስታው ጠባቂ መልአኳ ቅዱስ ሚካኤል እየተራዳት ብዙ እልፍ ነፍሳትን ከሲኦል ያወጣችበት ዓመታዊ በዓሏ ነው።